ፍቺ ከዚህ በኋላ ምንም አትይም። አሁን ፈርመሽ ስጪ። በእኔ በኩል ጨርሻለሁ። አይ በፍጹም አይሆንም። አድናን በግል እንደምትሄድ ደግሞ ፈልጌ ነበር። አድናን የሮቤልና የሚራን ድብቅ ሚስጥር አውጥቶባቸዋል። ሚራ ደግሞ አሁንም አድናንን አልፈታህም፣ ባሌ ነህ፣ የልጅ አባት ነህ እያለችው ነው። አድናን ደግሞ ለሚራ የፍቺ ወረቀት አምጥቶላታል። ሮቤል መቆሙን አድናን አውቆበታል። ሮቤል ግን አሁንም እጋፈጥሃለሁ እያለ ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ነባር ቤተሰቦች ላይክ ሸር እያደረጋችሁ አበረታቱኝ። እንግዲህ ሉሃና የዛሬው ክፍልና የሚቀጥለው ክፍልስ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ ሉሃና የዛሬው ክፍል አድናን የሮቤልና የሚራን ሲማግጡ እጅ ፈጋፍንጅ የሚያሳይ ቪዲዮ ቀርጾ እንግዲህ አሳይቷቸዋል። እንግዲህ ሲያሳያቸው በቃ መሬት ተከፍታ ብትውጣቸው ነው የተመኙት። ሮቤል ምንድን ነው ያለው? እኔ እየሆነ ያለው ነገር አልገባኝም፣ እንዴት እንደዚህ ሊሆን ይችላል ይላል። ሚራ ደግሞ እኔ ምንም ማውቀው ነገር የለኝም ስለዚህ ትለዋለች። አድናንም እስኪ አሁን ውሸት ነው ነው ብላችሁ እስኪ ዋሹ፣ አሁን አይን አላችሁ አፍ አላችሁ የምትናገሩበት ይላቸዋል። እነሱ ግን ምንም ሊናገሩም ምንም ሊመልሱለትም አልቻሉም። እንግዲህ አድናንም ያንን ሲማግጡበት የነበረውን ቪዲዮ ራሱ ቀርጾ አሳይቷቸዋል። እንግዲህ ወደ ሉሃና ሄድና አድናን ደግሞ አየሸው ይህንን ቪዲዮ ይላታል። እሷም ሉሃናም በጣም ደንግጣ ገርሟት ይህንን እንዴት አንተ አስችሎ ልትቀርጽ ቻልክ ትለዋለች። እኔ በጣም ተጎድቼ ተናድጄ ደንዝዤ ስለነበር ማደርገውን ሁሉ አላውቅም ነበር ቀረጽኳቸው። ታዲያ እነሱ ያውቃሉ ይህን ስትለው አሳይቻቸዋለሁ። አሁን እኮ አሳይቻቸው የሚናገሩት ጠፋባቸው፣ ቢናገሩ ይኑሮ እዛው ላይ ደፋቸው ነበረ ብሎ ነው ያለ። እንግዲህ ሉሃናም ግን እነሱ ምን አይነት ቆሻሾች ናቸው፣ እንዴት እንደዚህ ሊያደርግ ይችላሉ ብላለች። እንግዲህ ሮቤልና ሚራ ደግሞ ሚራ ምንድን ነው ያለችው? ሉሃና ናት ይሄንን ነገር የምታደርግ፣ ከሉሃና ውጭ ማንም የሚያደርግ ነገር የለም። ሉሃና ናት እዚህ መታ ይሄንን ሚስጥራችንን እንድታወጣብን የቻለችው፣ የምትቀርጸንም እሷ ናት፣ ለምን እሷን አንገላትም ትለዋለች ሚራ ለሮቤል ማለት ነው። ሮቤል ደግሞ እንግዲህ ስለሚያፈቅራት ስለሚወዳት በሉሃና እንዳትመጭብኝ፣ ስለ ሉሃና መጥፎ ነገር እንዳታነሽብኝ፣ እኔ ሉሃናም ደግሞ እንደዚህ የቆሸሸ ነገር አታደርግም፣ ሉሃና እንዳንቺ መሰለችሽ እንዴ ነው ያለት ለሚራ። እንግዲህ ሚራም አንተ ግን ምን አይነት ክፉ ጀዝባ ነህ፣ ውጣልኝ ከዚህ ትለዋለች። ሚራ በጣም ተናዳለች። ከሉሃና ውጭ ማንም ሊያደርግ አይችልም ነው ያለችው። እንግዲህ ሮቤል ስለሚያፈቅራትም ይሁን እውነተኛ እርግጠኛ አለማድረጓን አውቆ ይሁን ብቻ ከሉሃና ላይ እጅሽን አንሺ ብሏታል ለሚራ ማለት ነው። ምንድነው ያለው ሮቤል? በቃ አጋፈጠዋል። የፈለገውን ይቅረጽ፣ የፈለገውን ያድርግ፣ አድናንን ነፍሴ እስከምትወጣ ድረስ እጋፈጠዋለሁ ነው ያለ። እንግዲህ ሮቤል እፍረትም የለውም፣ ምንም የሚመጣውን ነገር ልጋፈጥ ዝግጁ ነኝ ነው ያለት ለሚራ። ሚራ ደግሞ በቃ አሁን ጉዳችን ፈልቷል፣ አለቀልን፣ እንዴት አንተ እንደዚህ ትላለህ? ለምን ሉሃናን አንገድላትም እና አንገላገልም? ሉሃና ሳትመጣ እኮ እሱ እንደነዳ ነው ነበር የሚነዳ፣ በግ ነበረ፣ እሷ ናት መታ አይኑን እንዲገልጥ ያደረገችው ትሏለች። ሮቤል ደግሞ በፍጹም ሉሃና ልታደርግ አትችልም ብሏል። እንግዲህ አድናንም እኔ ሰላም የማገኘው ሚራን ልጅን ተቀብዬ ሳስወጣትና ሮቤልና ሚራን ከዚህ ቤት ሳስወጣቸው ነው ሰላም ማገኘው ብሏል። እንግዲህ ሉሃናም ተረጋጋ፣ ይሄ ደግሞ በትንሽ ጊዜ በትንሽ ቀን ይሆናል፣ ትንሽ ቀን ተረጋጋ ብለዋለች። ሉሃና ግን እኮ ልጅህን ከእናቱ ነጥለህ አንተ ማሳደግ አትችልም፣ ግዴታ የእናት ጡት ማግኘት አለበት ልጁ፣ ስለዚህ እንዴት ልታደርገው ነው ትላለች። እንግዲህ አድናንም በፍጹም ወይ እሷን ተከራይቼ አስቀምጣታለሁ፣ ልጅን ደግሞ እኔ ያሳድጋለሁ እንጂ ከሚራ ጋር ያለው ነገር አብቅቷል ብሏል አድናን። እንግዲህ ሉሃናም እኔ ግን እንድታገባኝ እፈልጋለሁ፣ ላጨናነቅህ አልፈለኩም፣ ግን እንድታገባኝ እፈልጋለሁ ብለዋለች። እሱም ትንሽ ጊዜ ሚራ ትውለድና ከዚህ ቤት ትውጣ ብሏታል። እንግዲህ ሮቤልም እንግዲህ ከሚራ ጋር መጣላት ጀምረዋል።
ሚራ ሉሃናን እንግደላት ነው የምትለው። ሮቤል ደግሞ ሉሃናን እንኳን ልትገድል ያያት አይደለም በክፉ አይነሽ እንኳን እንድታያት አልፈቅድልሽም። ይህ ነገር ያመጣሽው በራስሽ ነሽ፣ እኔ አይደለሁም። ራስሽ ወደሽ እና ፈቅደሽ ያደረግሽው ነገር ነው። ይሄ እንደሚመጣ ቀድመሽ ማሰብ ነበረብሽ ይላታል። እንግዲህ ሮቤል ምንድን ነው የሚለው? አንቺም ወደ ባልሽ ወደ ልጅሽ አባት ሁኝ፣ ለእኔ ደግሞ ሉሃናን ተውልኝ ይላቸዋል ማለት ይላታል። እሷ ደግሞ በፍጹም እንዲህ ሊሆን አይችልም፣ አንተም የሉሃና አትሆንም፣ እኔ ደግሞ ልጅን ያላባት ማሳደግ አልፈልግም ትለዋለች ማለት ነው። እንግዲህ አድናንም ሮቤልን አሁንም ጥያቄ አለኝ፣ የሳራን የእጇን ጌጥ ከየት አምጥተው ነው ለሉሃና የሰጣት ይለዋል። ሮቤልም ሳራ ናት ሽጥና ገንዘቡን ስጠኝ ስትለኝ፣ እኔ ግን ዋጋውን ገንዘቡን ሰጠዋት፣ እጅ ጌጡን ግን አስቀመጥኩት። ሉሃና ደግሞ በእህቷ በጣም ስታዝን ሲከፋት ስለማያት ትንሽ ብትዝናና ብትደሰት ብዬ ነው ይህንን የሰጠዋት ይለዋል። እንግዲህ አድናንም ለምን ትዋሻለህ? ሳራ እኮ ይህንን የእጅ ጌጥ የጠፋች ጊዜ አድርጋው ነበር፣ አንተ ደግሞ ቀደም ብላ እንደሰጠች ተናገራለህ ይለዋል። እንግዲህ በቃ ይሄ ነው አንተ ሳራ ያደረገችው መስሎ ነው እንጂ ቆይቷል፣ ካደረገችው ቆይቷል ከሰጠችኝ ይለዋል። እንግዲህ አድናንም በጣም ተናዶ ስለነበር ሮቤልን በጥፊት ይመታዋል። እንግዲህ ሉሃናም ወደ ሚራ ክፍል ትሄድና ልክ ስታያት ሚራ ሉሃና አንቺ ነሽ አይደለ ይህንን ቪዲዮ የቀረሽው ይህንን ድርጊት ያደረግሽው አንቺ ነሽ የቀረሽው ትላታለች። ሉሃናም እኔ አንቺን በሆን ኑሮ ይህንን ጥያቄ መጠየቅ አልፈልግም ነበረ። አንቺ ደግሞ የሚያሳስብሽ ከድርጊትሽ ይልቅ ካሜራ ማሩ ነው አይደል የሚያሳስብሽ ትላታለች። አሁን የጠየቅኩሽን መልሽልኝ ትላታለች። እኔ አይደለሁም አድናን ነው የቀረጸሽ ስትላት እንግዲህ ሚራ በጣም ደንግጣ ሀሳቧ ሁሉ ሌላ ቦታ ነበረ። ስለዚህ አድናን የቀረጸው ማለት ነው ትላታለች። አዎ አድናን የቀረጸ። ታዲያ እንዴት ዝም አለ? እናንተ መበቀል ስለፈለገ እኔ ደግሞ እነሱን መግደል ጥሩ አይደለም ተበቀላቸው ብዬ ስለነገርኩት ነው ትላታለች። አንቺ ነሽ እዚህ ሁሉ ያደረግሽው፣ አድናን እንዲነቃ ያደረግሽው አንቺ ነሽ ትላታለች። እሱን እንደሚለኝ ነው አንቺ የሚያልሽኝ፣ እሱም አንቺ ከመጣሽ በኋላ ነቃሽኝ ይለኛል ስትላት ሚራ እንግዲህ ፈዛ ደንግጣ እዛው እንደቆመች ትቀራለች ማለት ነው። አሁን ሚራ ተወዛግባለች። ቆየች ማናት? ሳራ ናት ወይስ ሉሃና ናት? ማናት? ሳራ አሁን እየቀለደችብን ነው ወይስ ማናት ትላለች። ምክንያቱም እጇ ላይ ያለውን ጌጥ አድርጋ ስላየቻት ያንን ጌጥ ደግሞ ሚራ የምታውቀው ሳራ እጅ ላይ ስለነበር እንዴት ከእጇ ላይ አሁን አደረገችው ብላ ቆይ ሳራ ናት እየተጫወተችብን ያለች ወይስ ማናት? ሉሃና ናት ያለች። እንግዲህ ሮቤልም አልነገራትም ለሚራ የሳራን የእጅ ጌጥ ለሉሃና እንደሰጣት። እንግዲህ ሮቤልም ሉሃናን ይጠይቃታል። ሉሃና ይህንን ቪዲዮ የሰጠሽው ለአድናን አንቺ ነሽ ይላታል። እኔ እንደዚህ አይነት ብልግና ነገር አላደርግም ትላለች። እንግዲህ ሮቤልም እኔም ይሄንን ነገር በማድረግ በጣም ይጸጽተኛል ይላታል። እሷም ለምን ታዲያ ከጸጸተ ወንድም ከኔ ይቅርታ ትጠይቀውም ስትለው ሮቤል ምንድን ነው ያለ? አንቺን የሚያስደስትሽ ከሆነ የኔ ይቅርታ መጠየቅ ለአድናንን ይቅርታ መጠየቅ አንቺን የሚያስደስትሽ ከሆነ አደርገዋለሁ፣ ይቅርታ እለዋለሁ፣ እኔ አንቺ በምትይኝ ሁሉ እስማማለሁ ይላታል። እሷ ደግሞ ለእኔ ሳይሆን ለወንድምህ ለሰራው ስራ ይቅር። እንግዲህ ሮቤልም አንቺን የሚያስደስትሽ ከሆነ ራስን ሴት አድርገህ እዚህ ጋር ግደል ብትኝ ራሱ እገድላለሁ ይላታል። እንግዲህ ሉሃናን በህይወትህ ሊቆጭህ የሚገባ በወንድምህ ላይ እንደዚህ ያደረግበት ጊዜ ነው ትለዋለች። እንግዲህ ሮቤልም ስለሚወዳት ስለሚያፈቅራት አንቺም እኔን የመሰለ አፍቃሪ አታገኝም ይቆጭሻል ይላታል። እንግዲህ አሁን ስለ እኔና ስለ አንተ ሳይሆን እያወራ ያለው ስላደረግከው ስለ ብልግናህ ነው። ስለዚህ ወንድምህን ሂድና ይቅርታ ጠይቀው ትለዋለች ማለት ነው። እንግዲህ ሮቤል ምንድን ነው ያላት? ኃጢአተኛ ያልሆነ ይውገረው ተብሏል ሲላት፣ ሉሃና ምንድን ነው ያለች? ድጋሚ ኃጢአት እንዳትሰሪም ታብሏል ብለው እንግዲህ ከማድ ቤት ትወጣለች ማለት ነው። እንግዲህ ሚራ ደግሞ ሮቤልን አንተ ግን ቆይ እየተሸወድን አይመስልህም? ምን ያክል ነው እርግጠኛ የሆንከው ሳራን በመግደልህ ትለዋለች። እንግዲህ ሮቤልም አንቺ ቪዲዮ ቀርጸሽ ሳራን ስቀብር የእሱን ያክል ነው እርግጠኛ የሆንኩት ይላታል።
እንግዲህ ሜራም ምንድን ነው የምትለው? ይቺ ሳራ ናት ሉሃና? እኔ እኮ ግራ ገባኝ። ይቺ ሳራ ናት አውቃ ልትበቀለን የመጣች ናት ትለዋለች። ምክንያቱም ሳራ እጇ ላይ ያደረገችውን ጌጥ ሉሃና አስረዋለች። ስለዚህ ሳራ ናት። ታዲያ የሳራን ጌጥ ለሉሃና ማን ሰጣ ስትለው፣ እንዴት እንደዚህ ሊሆን ይችላል? እንዴት ምናልባት አንድ አይነት ይኖራቸው ይሆናል። ሳራ ያላት የእጅ ጌጥ ሉሃናም ሊኖራት ይችላል ይላታል። እንግዲህ ሮቤል አውቆ ሚራን ይጫወትባታል። በቃ እሱ እንደሰጣት ለሉሃና አልነገራትም። እና እንግዲህ ሚራም አጣራለሁ ሳራ ወይም ሉሃና መሆናቸውን አጣራለሁ ብላዋለች እንግዲህ ለሮቤል። ሮቤልም እንግዲህ አንቺ እሺ ብለሽ ቢሆን ሉሃናን ጊዜ የኔ ነበረች ይላታል። እንግዲህ ሜራም እንደዚህ ብላ ከሮቤል ጋር ተነጋግራ ወታ ሳሎኗ ቁጭ ስትል አድናን ደግሞ ሌላ ነገር ይዞባት ይመጣል። ይህን ወረቀት አንቺ ተቀበይና አንብቢ ይላታል። እሷ ደግሞ አሁን መጥፎ ነገር ከሆነ ለልጁም ለጽንሱ ጥሩ አይሆንም፣ ቀስ ብዬ በኋላ አነበዋለሁ ስትለው አይ አሁን ነው የምፈልገው አንብቢው ይላታል። እንግዲህ ስለ ጽንሱ እኔ አውቃለሁ፣ ጽንሱ ምንም ችግር የለውም ይላታልና አድናን እንድታነበው ያደርጋታል ማለት ነው። እንግዲህ ስታነበውም የፍቺ ወረቀት እንደሆነና ፊርማዋን እንድታሳርፍ ወይም እንድትፈርም ይነግራታል። ሳራ ደግሞ ሚራ ደግሞ በፍጹም ይሄ ሊሆን አይችልም፣ እኔ ልጅን ያላባት ማሳደግ አልችልም ትሏለች። አድናንም እንግዲህ ይሄ ያለቀ ጉዳይ ነው ፈርሜ ይላታል። ካልፈረምሽ ደግሞ ይህንን ጉድሽን ከሮቤል ጋር ስትማግጭበት የነበረውን ከትዳር ላይ ሌላ መደረብ እንደማይቻልና ሕግ እንደሚጠይቅሽ ጠንቅቀሽ ታውቂያለሽ። ስለዚህ ይህንን ሕግ ፊት ከማቀርብብሽ ፈርመሽ በሰላም ብንለያይ ይሻላል ብሏታል። እንግዲህ ሚራም ይሄ በፍጹም ሊሆን አይችልም፣ እንደዛ ልታደርግም አትችልም፣ የልጅህ እናት እኮ ነኝ ትለዋለች። እንደዛ እንዲሆን ካልፈለግሽ ደግሞ ፈርመሽ በክብር ስጭኝና እኔና አንቺ ከዚህ ላይ ያበቃልናል ይላታል። እንግዲህ ሮቤልም በፍጹም እኔና አንቺ መለያየት አለብን ይላታል። ሚራ ግን እባክህን የእስካሁን ሁሉ ይቅርታ፣ አሁን ግን በልጅህ እክስሃለሁ እንከባከባለሁ ስትለው አድናንም እንደው በፈጣሪ ስራ መግባት አይቻልም እንጂ ከአንቺ ልጅ ሁሉ ባይሰጠኝ እኔ እንዴት ደስተኛ ነበርኩ ይላታል ማለት ነው። እንግዲህ ሮቤል ደግሞ በባለፈው ሜራ የገዛችለትን ቤት የውሸት ካርታ አሰርታ የሰጣችውን ቤት ገዝቼላለሁ ብላ የሰጠችውን ካርታ ለሌላ ሰው ሰጥቶት ቤቱ የት እንደተገዛና አፈላልገው እንዲነግሩት ከዛ በኋላ ደግሞ ቶሎ እንዲሸጡለት ወረቀቱን ሰጥቶ ይመለሳል። ሲመለስ ደግሞ አድናን ክፍሉ ውስጥ ተኝቶ ያገኘዋል። እንግዲህ አድናን ሮቤል መራመድ እንደሚችልና መሄድ እንደሚችል አረጋግጧል ማለት ነው። እንግዲህ የሮቤል ውሸት የሮቤል ቅጥፈት ከጊዜ ወደ ጊዜ እየታወቀ ማንነቱ እየተገለጠ ነው። በወንድሙ ላይ የሚያደርገው በደል የሚያደርገው ግፍ አድናንም እያወቀ ነው። አድናን አሁን ወንድሙን ጠንቅቆ እያወቀው ነው። በፊት ጅል፣ በግ፣ ሞኝ እያሉ ሲጫወቱበት ነበረ። አሁን ግን ሉሃና እዚህ ቤት በመምጣቷ ሉሃና እሱን ከሞት ከብዙ ነገር ልትታደገው ችላለች። ስለዚህ ሉሃናን እነሱም ያልወደዷት አድናንን በማንቃቷና አድናንን ከዚህ ነገር እንዲጠነቀቅ ከእነሱ ሴራ እንዲጠነቀቅና የእነሱን ማንነት እንዲያውቀው አድርገዋለች። ውድ ቤተሰቦች የዛሬው ሉሃና በዚህ ይጠናቀቃል። በሚቀጥለው ክፍል ደግሞ ይዤላችሁ እስከምመጣ ስለምትከታተሉኝ አመሰግናለሁ። እስከዛው መልካም ጊዜ